እንግዲህ ዛሬ በመጀመሪያው ክፍል ትምህርታችን ላይ የምናየው አምስቱ አዕማደ ምስጢራት ምን እንደሆኑ ነው። መጀመሪያ አምስቱ አዕማደ ምስጢር ስንል አዕማድ የሚለውን ቃል ማወቅ ያስፈልጋቸዋል። የግዕዝ ቃል ነው። አዕማድ ማለት ምሰሶ ማለት ነው። ምሰሶ ደግሞ አንድ ህንጻ ሲሰራ ወይም አንድ ቤት ሲሰራ ጠንካራ የሆነ ምሰሶ ያስፈልገዋል። ጠንካራ የሆነ ምሰሶ ላይ የቆመ ቤት የጸና ቤት ይሆናል። በማቴዎስ ወንጌል ምዕራፍ 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ማቴዎስ 7:21 ላይ ከዛ ቀጥሎ ስትመለከቱት ጠንካራ ቤት እና እንደገና ደግሞ ደካማ ቤትን ያስቀምጣል። ጠንካራው ቤት በጠንካራ መሰረት ላይ ስለተመሰረተ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ዝናብ ዘነበ፣ ያንን ቤት ገፋው። ጠንካራ ለት ላይ ስለሆነ አልወደቀም። በድቡሽት ላይ የተመሰረተውን ግን ያ ነፋስ መጣ ነፈሰ፣ ያ ጎርፍ ጎረፈ፣ ያ ወጀብ ወጀበ፣ ያንን ቤት ገፋው። መሰረት ስላልነበረው ቤቱ ወደቀ ይላል። ውድቀቱም ደግሞ ታላቅ ሆነ ይላል። ስለዚህ አንድ ክርስቲያን እንዳይወድቅ፣ በመንፍቅና እንዳይሳብ፣ በክደት እንዳይሳብ፣ በተለያየ የዓለም አስተሳሰብ እንዳይሳብ አምስቱ አዕማደ ምስጢራት ወሳኝ ናቸው። ይሄ the basic teaching of Ethiopian Orthodox Church ተብሎ ለዓለም ሁሉ የምንሰጠው ነው። ይሄንን ትምህርት ለዓለም ሁሉ ልናዳርሰው የሚገባ ነው እና ይሄንን ትምህርት የምትማሩ ሰዎች ደግሞ በመትፈልጉት ቋንቋና በራሳችሁ ቋንቋ ለሌላውም ሰው ደግሞ እንድታስተምሩ ይሄንን በዚሁ አስተላልፋለሁ። በኢትዮጵያም ያላችሁ፣ በኤርትራም ያላችሁ፣ በውጭም ዓለም ያላችሁ መሰረታዊ የሆኑትን በጥቂቱ ስለሆነ የምንማረው ይሄን ትምህርት ለሌላውም ሰው እንድታስተላልፉ ይሄንን በዚህ አጋጣሚ አሳስባለሁ። አምስቱ አዕማደ ምስጢራት 5 ቁጥር ነው። 5 ናቸው። ቅዱስ ጳውሎስ የሚናገረው አንድ ቃል አለ። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ላይ ምን ይላል? ሐዋርያው ቅዱስ ጳውሎስ ወባህቱ በቤተ ክርስቲያን እፈቅድ 5 ቃላተ እንግር በልብየ 5,000 ቃል ዝምብዬ በልሳን ወይም ዝምብዬ ከምናገር ይልቅ 5 ቃላትን በእውቀት ብናገር ይሻላል ይላል። አሁን ዝም ብሎ 5 ቃላት እናገራለሁ ማለት ለጊዜው ስናየው በቃ ዝምብዬ የተለያየ ነገር ከማወራ 5 ቃላት ልነግራችሁ ፈልጋለሁ ነው። ምስጢሩ ግን 5 ቃላት ያለው 5ቱን አዕማደ ምስጢራት ነው። 5ቱ አዕማደ ምስጢራት ደግሞ ህቡዓት ይባላሉ። ምስጢራት የተባለበት ምክንያት ምስጢር ለወዳጅ የሚነገር ነው። ለሚያምኑ ሰዎች ሁሉ ይነገር፣ ለሚያምኑ ለሚፈልጉ